የትኛውን ፋይል ይዤ መጣሁ? አስገቡት። ምን ተፈጠረ? ቁጭ በል ግማማ ንገረኝ። ምን ልትይ ሰውዬ ስርዓት ይዛው ሰምኛለሽ? ቁጭ በል ምን እየሆንክ ነው? ቁጭ በል መሳሪያ ቁጭ በል። ኤርሚስ አታስፈትሽ ነው ያገባችሁ? ሰምኛለሽ? አንቺ በጣም አረመኔ ነሽ። ቁጭ ፈትሾት እኮ ነው የገባው። እንዴት አመጣጣችሁ? ቁጭ በል እያልኩ ነው። ቁጭ በል እያልኩ ነው። ተናዘው ነጭ አንድ መሳሪያ ብቻ ነው የሚገባው። ምን እየተፈጠረ ነው? ቆይ አንድ መሳሪያ ብቻ ስላገኛችሁ ምን አይነት ስህተት ነው እየተሰራ ያለው? ምን እየሆነ ነው ያለው? ለምን አይተፈትሽው መስራት? ለምን ራሳችሁ አገሉን? ራሳችሁ ተኩሱብንም ወይ? ቀሽ ሲያስጥ እንዴት እኛ ለንሳር ምን አይነት ሰው ተሳሳቱት? መሳሪያ እኮ ነው ይዤ የገባው። ተቀመጥ ማለት እንድታውቁት የምፈልገው እዚህ ጋር ስራችንን ነው እየሰራን ያለው። ተገቢ በሆነ መንገድ እንግዲህ ከልጁ ጋር ከልጅቷ ጋር መጠያየቅ ያለብን ነገር እየተጠያየቅን ነው። እንደሚመጣ ያውቃሉ። ይዞ የሚመጣው ፋይልም እንግዲህ ቀላል እንዳልሆነ ጠንቅቀው ያውቃሉ። አስቡት፣ በእነሱ ላይ ራሴን ከልጁ ጋር ቁጭ ያሉት እየፈተሹ እንደሆነም እንግዲህ ተነግሮናል። ኤርሚስ ሲያስተላልፍ እየሰማችሁ ተገቢ በሆነ መንገድ ተፈትሿል የተባለ ሰው ስለት እንኳን አለ የሚያዘው መሳሪያን የሚያክል እሱን በዚህ የሚሰጡትን ምክንያት ደግሞ ብቻ የሚሰጠው ምክንያት ሁለት መሳሪያ ነው የያዘው ማለት ነው። አንድ መሳሪያ ይዘን ይሄ ውድ ቤተሰቦች በስትክክል መጣራት ያለበት ነገር ሙሉ የክሩ አባል እንድታውቁት የምፈልገው ይሄ ቀላል ነው ብዬ የማልፈው ነገር ነው። የእሱ ስንፍናና የእሱ ስህተት ነው እንጂ ሁላችንንም ግብአተ መሬታችን ዛሬ የሚሆንበት ቀን ነበር። ህይወቴን የማጣበት ቀን። ይሄ ሁሉ ነገር ግን እግዚአብሔር ይመስገን አልተፈጠረም። ይህን ስህተታችሁን ደግሞ ዋጋ እንድትከፍሉበት አደረጋችሁ። ሁላችሁ እንድታውቁት ስለሚፈጠሩም ስለተፈጠረውም ነገር አንድ ባንድ ዋጋ ትከፍላላችሁ።